ሰላም 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 የአባቴ ብሩካን የአባቴ ልጆች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሁሉ መልካም፣ ሁሉ ሰላም፣ ሁሉ ደህና። ጌታ ኢየሱስ ለዘላለም ይባረክ። ክብሩ ለኢየሱስ ይሁን። በእርግጥ ካሁን በፊት የምታውቁኝ ስለ ኢትዮጵያ ስናገር ወይም ስለ አሜሪካ ስናገር ነው ስለሚመጣው በዓለም ላይ ስለሚሆነው ነገር ሁሉ በጣም ተናግሬያለሁ። ዛሬ ደግሞ እግዚአብሔር ያሳየኝን ራእይ በፊታችሁ ስለ ቤተ ክርስቲያን እናገራለሁ። ይህን ያየሁትኝ በዓለም ስላለችው ቤተ ክርስቲያን ነው። በዓለም ስላለችው ቤተ ክርስቲያን አጠቃላይ በዓለም ስላለችው ቤተ ክርስቲያን ነው። እሱን ነው ማወራቸው ይመስል እንደዚህ ነው የሆነው። ስለ ቤተ ክርስቲያን ያሳየኝን ራእይ እንዲህ እገልጸዋለሁ። የቤተ ክርስቲያን በዓለም ያለችውን ቤተ ክርስቲያን ማለት ነው። በዓለም ያለችውን ቤተ ክርስቲያን ስላችሁ አጠቃላይ በዓለም ያለችውን ነው እገልጸዋለሁ። እግዚአብሔር እንዲህ ያሳየኝ። እኔ ተኝቻለሁ፣ ልቤ ነቅቷል። እግዚአብሔር እጅ በላይ ላይ መጣች፣ እጁን ተዘርግታ ወደ ላይ አነሳች። በሰማይና በምድር መካከል እንሳፈፋለሁ። ያለሁበት ቦታ ቤተ ክርስቲያን ይመስለኛል። ኢትዮጵያም ያለው ይመስለኛል። አሜሪካም ያለው ይመስለኛል። ኢሮፕም ይመስለኛል። ብቻ ያየሁት አገር በሙሉ ስፍራ በቃ ብዙ ነው፣ አላውቀውም። ብቻ በሁሉ ሀገር እምዞር ይመስለኛል። ወይም ደግሞ ዮሐንስ ራእይ ላይ በሰባቱ ቤተክርስቲያን እግዚአብሔር ገልጦ እንዳሳየው እንደዚያ ያለችውን ቤተክርስቲያን በሙሉ እግዚአብሔር መንፈስ ያሳየኛል። እንዲህ አገር ቤት ፋኑስ ታውቁ እንደሆነ እንደ ፋኑስ እንዲህ አንጠልጥሎ ያነሳኝ ይመስለኛል። እንዲህ አንጠልጥሎ አንስቶኛልኝ። ሲያነሳኝ ይሄ ጸጉሬን መሀል ያለው ጸጉሬንን የመሀሉን የያዘው ይመስላል። እንዲህ ጸጉሬን አንጠልጥሎ ያዘኝ የሚመስለኝ እንትን ይለኛል። በቃ ያዞረኛል፣ ጸጉሬን ይዞ ያዞረኛል። እመላለሳለሁ፣ ሁሉንም እንዳይ ያደርገኛል። እያንዳንዱ ቤተክርስቲያን እያንዳንዱ ሀገር ያለችውን ቤተክርስቲያን ያሳየኛል። እየዞረ ያሳየኛል። ቤተክርስቲያን ያሉ አገልጋዮችም ተገልጋዮችም ሁሉ በጣም ጎበዝ ይመስላሉ። በጣም ነው ጎበዝ የሚመስሉት። ደፋር ናቸው፣ አይፈሩም። ለጌታ የሚኖሩ ነው የሚመስላቸው። በጣም ለጌታ የሚኖሩ ነው የሚመስላቸው። እነዚህ ጎበዝ የሚመስሉ ወንዶች፣ ሴቶች፣ ወጣቶች፣ ጎልማሶች ሁሉም ሲታዩ በቃ ከጌታ ጋራ የሚኖሩ ጌታን የሚመስሉ ጌታን የሚወዱ መስለው ይታያሉ። ሁሉም አምላሳቸው ጎበዝ ነው፣ አፋቸው ጎበዝ ነው። ሲታዩ ጎበዝ፣ ሩጫቸው ጎበዝ፣ በሰው ሁሉ ሲታዩ በጣም ጌታን የሚወዱ ጎበዝ፣ ጌታን የሚወዱ ይመስላሉ። እግዚአብሔር እንዲህ አለኝ፣ እነዚህ ሁሉ ተመለከትሻቸውን? እነዚህ ሁሉ ሲታዩ እኔንን የሚያስደስቱ ይመስላሉ፣ ለእኔ ክብር የሚኖሩ ይመስላሉ። ግን አለኝ እግዚአብሔር፣ እነዚህ ሁሉ የምታያቸው ወንዶችም ሴቶችም አገልጋዮች፣ እነዚህ ሁሉ የሚያገለግሉ ስላቸው እመምናኑም ጭምርት ነው የምነግራቸው። አጠቃላይ ቤተክርስቲያን ነው የምነግራቸው። እንደዚህ ያሉ ጎበዝ በጌታ ዘንድ ግን እነዚህ ጎበዝ አይደሉም። እነዚህ በሙሉ ሲታዩ በጌታ ዘንድ ጎበዝ አይደሉም ይለኛል። በእኔ ዘንድ ግን እንዲህ አይደሉም አለኝ። የዚህን ዓለም ኑሮ ይኖራሉ። ለራሳቸው ምቾት ይኖራሉ። ለራሳቸው ነው የሚኖሩት። የራሳቸው ምቾት ይኖራሉ። በራሳቸው ነገር ተጠምደዋል። ንግግራቸው ሁሉ ለራሳቸው የሚመቻቸውን፣ ስብከታቸው ለራሳቸው የሚመቻቸውን፣ ትንቢታቸው የራሳቸው የሚመቻቸውን ሁሉ በቃ ሌቦች ናቸው። ሁሉ ለራሳቸው የሚኖሩ ናቸው ሁሉ። እኔ ግን ሁሎችንም አያቸዋለሁ አሉ። ደግሞም አለ እግዚአብሔር፣ ሁሉ ደግሞ የጊዜ ሌባ ናቸው አለ። ጊዜን ይሰርቃሉ አለ። በቃ ይሰርቃሉ። የሚጸልዩ ይመስላሉ ግን አይጸልዩም። የሚኖሩ ይመስላሉ ግን አይኖሩም። ሁሉ በቃ ጊዜን ይሰርቃሉ አለ። የጊዜ ሌቦች ናቸው አለ። ደግሞ እንደግነኝ አድመኛ ናቸው፣ ዘረኞች ናቸው፣ ጥላቻ፣ ስግብግቦች፣ በጣም ሰውን የሚጎዱ፣ ለሰው የማይራሩ፣ ለሰው የማያዝኑ፣ ሐሜተኞች፣ እርቅን የማይወዱ፣ እርቅን የማይሰሙ፣ ይቅር ማለትን በጣም አድርገው የሚጸየፉ እንዲሁ እንደሆነ ከትልቅ ጸሎት ቦታ ይወስደኛል። እንዲህ ያለውን ሁሉ ሊያሳየኝ ወደ ትልቅ ጸሎት ቦታ ይወስደኛል። በዚያ ቦታ በጣም ይጸለያል። በኃይለኛው ጸሎት ጸለያለኝ። ሰው ሁሉ ያ እሳት ሲወርድ ይወርድበታል። የነበረው ጸሎት ተቀብለውት በነበረው ዘይት ብዙዎች አይጠቀሙበትም። ወዲያውኑ ይደፉታል። ምንም ሳይቆይ ገና ጸሎቱ እንዳለቀ
በቃ ጸሎቱ እንዳለቀ ወዲያውኑ በቁጣ በንዴት በብስጭት በጣም በዘረኝነት ወዲያውኑ ዘይቱን ድፍት ያደርጉታል። ያን ሁሉ መከራቸውን አምጠው ጸልየው የተቀበሉትን በቃ እንደዚህ ነው ያደርጉታል። ሌሎች ደግሞ ቀስ በቀስ እያለ ይንጠባጠባል። ቤታቸው ሲደርሱ ማንጠባጠቡ ይጨምራል። በዚህ ሁሉ ጥቂት ሰዎች አሉ በስነ ስርዓት ለመቅረዙ ለዘይቱ ለጌታ የሚኖሩ ተጠንቅቀው በመፍራት በመንቀጥቀጥ። እነዚህን ደግሞ እኔ አያቸዋለኋል። እነዚህን ማንም አያውቃቸው፣ እኔ ግን አውቃቸዋለኋል። እኔ የራሴ የሆኑትን ለእኔ ክብር የሚኖሩትን ለራሴ የሚኖሩትን እኔ አያቸዋለኋል። እነዚህ በእኔ ዘንድ ደግሞ የከበሩ ናቸው አለ። እነዚህ በእኔ ዘንድ የከበሩ ናቸው። ማንም ግን እንደዚህ የተለይተው እንደሚኖሩ ማንም አያውቃቸው። ለእኔ ብቻ ይኖራሉ፣ ለእኔ ብቻ ይኖራሉ፣ ለእኔ ብቻ ይኖራሉ። እነዚያኞች ግን እንደ ነው ኑሯቸዋል። እንደዚህ ነው ኑሯቸው። ጌታን በመፍራት በሚኖሩት ሁሉ ያሳየኛል። ጌታን የሚፈሩትን ሁሉ ያሳየኛል። እነዚያ ግን አለኝ ዘይቱ እንደሚፈስ እንኳን አያውቁም። ስሜን ይጠራሉ፣ ይጸልያሉ፣ ይዘምራሉ፣ ነገር ግን በሕይወታቸው ይክዱኛል። እርስ በርሳቸው አይቀባበሉም፣ ይገፋፋሉ፣ ይናናቃሉ፣ ይተቻቻሉ፣ አንዱ አንዱን ይንቃል። በቤተ ክርስቲያን ብዙ ሽኩቻ ጥል አለ፣ እንዲሁ ስግብግብነት አለ። አንዱ አንዱን ሊጥለው ይሯሯጣል። በጣም እኔ በልጥ እኔ አገልጋይ እኔ ትልቅ መባባልን በጣም አድርገው ይወዳሉ። በጣም በእነዚህ ሁሉ እኔን በደሉኝ፣ በዚህ ሁሉ እኔን በደሉኝ። እኔ ግን እንደሚያገለግሉ መስሏቸው የማያያቸው እየመሰላቸው በፍጹም እኔ እንኳን ከነሱ ጋር እንዳለሁ እንደማውቅ እንኳን አያውቁም። ነገር ግን እኔን እንደሚያገለግል ሰው ይተጋሉ። የሚተጉት ግን ለራሳቸው ክብር፣ ለራሳቸው ታላቅነት፣ ለራሳቸው ለመታወቅ፣ ለራሳቸው ለመጠራት፣ ለራሳቸው ከፍ ብለው ለመታየት በዚህ ሁሉ እኔ ግን ሁሉንም አያለሁ። ሰማይ ክፍት ነው ልጄ፣ ሰማይ ክፍት ነው አለኝ። ሰማይ ክፍት ነው። ሰማይን ከፍቶ ያሳየኛል። የእግዚአብሔር መንፈስ እንደ ዝናብ ይወርዳል፣ ይንዶለዶላል፣ ይወርዳል። በቃ ይህን ሕዝብ ጠጥቶ መልካምን ፍሬ የማያፈሩትን ጥቂት ናቸው። በቃ መልካሙን ፍሬ የሚያፈሩ ጥቂት ናቸው። መልካም ፍሬ ከዚህ ዝናብ ተቀብለው የሚያፈሩ መልካም ፍሬ የሚያፈሩ ጥቂት ናቸው አለ። እነሆ ሌሎች ግን ፍሬ የማያፈሩ በቃ ምንም ፍሬ የማይገኝባቸው ቅጠል ብቻ ፈጽሞ ቅጠል ብቻ። ጌታ በተራበ ጊዜ ያችን በለስ አምጥቶ እግዚአብሔር ያሳየኛል። ጌታ በተራበ ጊዜ ቅጠሏ በጣም ያማረ አንድ ፍሬ ግን ያልተገኘባት ጌታ ኢየሱስ ክርስቶስ የተበሳጨባት ቅጠል ዛፍ ያቺ ጌታ ኢየሱስ ክርስቶስ ብስጭት ያለባት በቃ የተበሳጨባት ያችን በለስ ያሳየኛል። እንዲህ ነው አለኝ። በዚህ ዘመን እንዲህ ነው ሰው ሁሉ ያማረበት፣ ሰው ሁሉ በቅጠል የተሞላ ውስጡ ሲገባ ግን አንዲት ፍሬ የማይገኝባቸው እኔ ግን አለ የሰራዊት ጌታ እግዚአብሔር እነዚህ ሁሉ አያቸዋለሁ። ስለዚህ ደግሞም አለኝ ዝናብ ዘንቦ ያቺ መሬት ጠጥታ እሾህና ሜኬላ እንደምታበቅልላቸው መሬት እንደዚሁ ሁነውብኛል አለ። እያዞረ ቤተ ክርስቲያኖችን ሁሉ እንዲህ አሳየኝ። ይዞኝ ይዞራል። እንዲህ አንጠልጥሎ ይዞኝ ይዞራል። እየገባ ሁሉንም አያለሁ። እየገባ ሁሉንም አያለሁ። ለሱ የሚኖሩትንም ያሳየኛል። እንዲሁ ቅጠል ብቻ የሆኑትንም ያሳየኛል። ፍሬ የማያፈሩትን ያሳየኛል። በጣም አያለሁ። እንዲህ አለኝ። ፍርዴ ሊገለጥ ነው። ፍርዴ ደግሞ ሊመጣ ነው አለ። የሚጀምረው ፍርዴ ደግሞ በቤቴ ነው አለ። ሕዝቅኤል ምዕራፍ 9ን አንብቡት። ምዕራፍ 9ን ይህ ነው አለ። እንዲህ ነው ያለኝ። ሕዝቅኤል ምዕራፍ 9 ነው ያለኝ። ሕዝቅኤል ምዕራፍ 9
ሕዝቅኤል ምዕራፍ 9 እንዲህ ይሆናል አለኝ። እንዲህ ይሆናል በሕዝቅኤል ምዕራፍ 9 እንዲህ ይሆናል። ምጀምረው ደግሞ በቤቴ ነው ምጀምረው በቤቴ ምጀምረው በታላላቆች ነው ምጀምር አለ። ታላላቆች ነው ምጀምር። ታላላቆች ስላችሁ በእድሜ አይደለም፣ በአገልግሎት ትልቅ ነኝ የሚሉ፣ በአገልግሎት በቃ አለኔ የሚሉ፣ በአገልግሎት እኔ ብቻ ብለው የሚታዩ እነዚህን ነው የሚለኝ የሰራዊት ጌታ እግዚአብሔር እንጂ በእድሜ አይደለም። በቃ ለእግዚአብሔር የማይኖሩ ለእግዚአብሔር የኖሩ የሚመስላቸው ታላላቆች በቃ እና ይደፈሬ እኔ ብቻ ነኝ እኔ ካለው ቤተክርስቲያን ትቆማለች፣ እኔ ካለው ቤተክርስቲያን ትኖራለች፣ እኔ ካለው እያሉ ቤተክርስቲያንን ደግፈው ያቆሙ የሚመስሉ ቤተክርስቲያንን በቃ በእጃቸው ጨብጠው እንደፈለጉ የሚያደርጓትን ቤተክርስቲያን የራሳቸው ገንዘባቸው ያደረጓትን እነሱ ጋር ይላል እግዚአብሔር መንፈስ እነዚህ ጋር። ነገር ግን አለ አሁንም በፊቴ ሆነው የሚያነቡ፣ አሁንም በፊቴ ሆነው የሚማልዱ፣ በእኔ ፊት ደግሞ የማያቸው አሉ ጥቂት አገልጋዮች፣ ፈርተው የሚያገለግሉኝ፣ ፈርተው የሚኖሩልኝ፣ ፈርተው የሚወጡ፣ ፈርተው የሚገቡ አሉ በፊቴ የሚተጉ ደግሞ አሉ አለ። ስለዚህ እግዚአብሔር እንዲህ አለኝ፣ ሕዝብ ያለ እኔን ፈልገኝ፣ በእውነትና በመንፈስ እኔን ፈልገኝ። ጌልጌላን አትፈልጉ፣ ቤተንን አትፈልጉ፣ ቤርሳምንም አትፈልጉ፣ እኔን ፈልጉ፣ በሕይወት ትኖራላችሁ ይላል እግዚአብሔር። እኔን ፈልጉኝ፣ በቃ እውነተኛ እኔን ፈልጉኝ። ጊዜው ደርሷል። እኔ እመጣለሁ አለ። እኔ እመጣለሁ፣ በክብር ይመጣል። ኢየሱስ ክርስቶስ በክብር እንደሚመጣ እንደዚህ ደግሞ ነገረኝ። እውነተኛ ፍሬ አፍሩ። እውነተኛ ፍሬን ከእናንተ እፈልጋለሁ። እውነተኛ ፍሬን እፈልጋለሁ ይላል ጌታ። እነሆ በደጅ ነኝ አለ። እኔ በደጅ ነኝ፣ ልመጣ ነው ልጆች፣ ልመጣ ነው። ሌላው ሁሉ ተውትና አሁንም በእውነትና በመንፈስ ተመለሱ። እኔ ወደ እናንተ እመለሳለሁ። አሁንም እናንተ ስትፈልጉኝ እኔ እገኝላችኋለሁ። ደግሞ ምሕረቴ ብዙ፣ ይቅርታዬ ብዙ። ለሚመለስ እኔ ደግሞ እመለሳለሁ። ለሚፈልጉኝ ደግሞ እኔ ራሴን እገልጥላችኋለሁ። ለሚጠሩኝ እኔ ደግሞ መልስ እሰጣችኋለሁ። አሁን ጊዜ አለ ይለኛል። አሁን ጊዜ አለ። በዚች በመጨረሻዋ ጊዜ ከአምላካችሁ ከእግዚአብሔር ጋር ታረቁ ይላል። ታረቁ፣ እንስማማ ይላል። እንስማማ እንደምላችሁ ኑሩልኝ፣ እንደምላችሁ ሁኑልኝ። ቃሌ እንደሚላችሁ ሁኑልኝ። ቃሌ እንደምላችሁ አድርጉልኝ። ከራሳችሁ ሐሳብ ውጡ፣ ከራሳችሁ መንገድ ውጡ፣ ከራሳችሁ ጉዞ ውጡ፣ ከራሳችሁ ነገር ውጡ ይላል። ክብሩ ለኢየሱስ ይሁን፣ ክብር ለመንፈስ ቅዱስ ይሁን፣ ክብር ለነገስታት ንጉስ ይሁን፣ ክብር ለጌቶች ሁሉ ጌታ ይሁን። ኢየሱስ የእግዚአብሔር ልጅ ትልቅ ነው። ክብር ለመንፈስ ቅዱስ ይሁን፣ ክብር ለነገስታት ንጉስ ይሁን። ኢየሱስ የእግዚአብሔር ልጅ ትልቅ ነው። እንግዲህ ወገኖች እኔ ያየሁትን የሰማሁትን ወደ እናንተ አምጥቻለሁ። እናንተ ደግሞ ሰምታችሁ ራሳችሁን ማንን ሊያውቀው አይችልም። የሰውን ሁሉ ልብ የሚያውቅ ግን እግዚአብሔር ብቻ ነው። የሰውን ሁሉ መንገድ የሚያውቅ እግዚአብሔር ብቻ ነው። የሰውን ሁሉ ኑሮ የሚያውቅ እግዚአብሔር ብቻ ነው። ማንም የማንን አያውቅም። ማንም ለማንም ሊመሰክር አይችልም። የሰውን ሁሉ ኑሮ የሚያውቅ ጌታ ነው። እርምጃውን የሚያውቅ ጌታ ነው። አካሄድን የሚያውቅ ጌታ ነው። እርሱ ጌታ ነው። አንድ ጊዜ ያየሁትን ራእይ ልንገራችሁ። የዛሬ 6 ዓመት ያየሁት ራእይ ነው። 6 ዓመቱ ነው፣ ግን አሁን ወደ ልቤ ስላመጣው ነው። በዚያው በራእይ ውስጥ እያለሁ ደግሞ ወደ ልቤ ያመጣው። በራእይ ውስጥ ራእይን እንደገና በራእይ ውስጥ ያየሁትን ራእይ ደግሞ እንደገና አመጣው። ያ ራእይ ደግሞ እንዴት መሰላችሁ? አንድ ትልቅ አዳራሽ ልክ ትምህርት ቤት 12ኛ ክፍል ወይም 8ኛ ክፍል ወይም 6ኛ ክፍል ኦሪንቴሽን ድሮ ሲሰጥ እንደነበረው በቃ ኦሪንቴሽን ይሰጠናል። ጌታ ኢየሱስ ክርስቶስ እንዴት እንደሚመጣ፣ እንዴት መጠበቅ እንደሚገባን፣ እንዴት አድርገን መጠበቅ እንደሚገባን ያ ኦሪንቴሽን ይሰጠናል። በጣም ያ ኦሪንቴሽን እየተሰጠን ኦሪንቴሽኑ በደንብ ነው። በጣም ደግመው ነው ኦሪንቴሽን ሰጪው የሚሰጠን ያን ኦሪንቴሽን
ኦሪንቴሽን ብዙ ነን፣ በቃ አዳራሽ ሙሉ ነን። ከዚያ ወጣችሁ ጠብቁ፣ ጌታን መንገድ ላይ ጠብቁት። በቃ ጠብቁት። የምታዩት መንገዱን ብቻ ነው፣ ትኩር ብላችሁ መንገዱን ብቻ ነው፣ ወደ ቀኝ ወደ ግራ እንዳትሉ ተብሎ በጣም አድርጎን የተነገረን ኦሪንቴሽኑ በጣም የተነገረን። ያን ኦሪንቴሽን ሰምተን ጌታን ልንቀበል ጌታን ሲመጣ ልናየው ግን ተነግሮናል። ሲመጣ እንደ አውቶቢስ ነው። አውቶቢስ ሲመጣ ማለት እንደ አውቶቢስ እንደሚጠብቅ ሰው ነው ልበላችሁ። ሲመጣ እንደ መብረቅ ነው ብለዋል። መብረቅ እንደዚህ ብልጭ ብሎ አንጎዳጉዶ በጥፍት እንደሚለው እንደ መብረቅ ነው የሚመጣ። እንደ መብረቅ ስለሚመጣ ጥቁማችሁ ጠብቁ ተብለናል። ቀጥ ብላችሁ ምንም ወደ ቀኝ ወደ ግራ የለም። ቀጥ ብላችሁ መንገዱ ላይ ጠብቁት። መንገዱ ላይ ጠብቁ። መንገዱን ያልጠበቀ ሰው በቃ አያገኘውም ተብሎ ተነግሮናል። እንዲህ እየጠበቅን እያለን የሚገርመው ነገር እንድቻ አንገቴን ብቻ እንዲዞር ሳረግ መጧለኝ። በጣም ነው የጮኩት ብዬ ነው የጮኩኝ። ጩኸቴ ጩኸት እንዳይመስላችሁ፣ ምክንያቱም ተነግሮናል። በሩ በቅስፈት ነው የሚከፈት፣ በቅስፈት ነው የሚዘጋ። ቅስፈት ነው። ያቺ በር እንደተከፈተች ዘልዬ ገባሁኝ። የሚገርመው ነገር ሰዎች ሁሉ ያን ሁሉ ስጮህ አንድ ሰው አልሰማኝም፣ አንድ ሰው አልገባም፣ አንድ ሰው እንደው ሲንቀሳቀስ ዙሬ ሳይ እንኳን አንድ ሰው እዚያው እንደቆሙ እዚያችሁ እንደቆሙ ምንም ሳያዩት ጩኸቴም የሚደንቀኝ እስካሁን ድረስ የጩኸቴ ያን ሁሉ ጩኸቴ እንዴት አልሰሙኝም ነው። ስገባ ብርጭቆ ነው። አውቶቢስ ነው የሚመስል ግን ብርጭቆ ነው። ሁሉ ነገሩ ጎማው ብርጭቆ ነው፣ ወንበሩ ብርጭቆ ነው፣ መቆሚያው ብርጭቆ ነው፣ ግድግዳው ብርጭቆ ነው፣ ላይኛው ብርጭቆ ነው። በቃ መስታወቱ ደግሞ በዚህ ዓለም የሌለ መስታወት፣ የሚያብረቀርቅ መስታወት ነው። ወንበሮች ሁሉ መስታወት፣ ሁሉ ጎማው መስታወት። ያንን አየው። በጣም ሁሌ ሳስበው እፈራለሁ። ሁሌ ሳስበው ትዝ ሲለኝ ሁሌ ደግሞ ላገኘኋችሁ ለወንድሞችም ለእህቶችም በጸሎት ላይ ሁሉ እናገራለሁ። ምክንያቱም በቃ ሁሌ የሚዘገንነኝ ለምንድን ነው? እሺ ሲመጣም አይዩት። ያን ሁሉ ስጮህ እንዴት አልሰሙም? ያን ሁሉ እንደዚያ ስጮህ እንዴት አልሰሙም? ዛሬም እግዚአብሔር በሕይወታችን ይጮሃል፣ በቤታችን ይጮሃል፣ በኑሯችን ይጮሃል፣ በጓዳችን ይጮሃል፣ በምኝታ ክፍላችን ይጮሃል፣ በሰፈራችን ይጮሃል፣ በአካባቢያችን ይጮሃል፣ በመንገዳችን ይጮሃል። ኢየሱስ ክርስቶስ የማይጮህበት ስፍራ የለም። ስለዚህ ነው ምሳሌ ምዕራፍ 1 ላይ ጥበብ በጎዳና ትጮሃለች፣ ጥበብ በአደባባይ ትጮሃለች፣ ጥበብ በየስፍራው ትጮሃለች። ወደ ዘለፋዬ ተመለሱ፣ መንፈሴን አፈስላችኋለሁ፣ ቃሌን አስተምራችኋለሁ። ዛሬም እግዚአብሔር ለማስተማር አሜን። ዛሬም ተመለሱ ነው የሚለን። ዛሬም ተመለሱ፣ ከኔ ጋር ተስማሙ። ከእነሱ ጋር ስንስማማ ከሚጠፋው ወገን አንሆንም። እነሆ ፍሬ ከሚያፈራው ወገን እንሆናለን። እግዚአብሔርም ደግሞ በሕይወታችን ስንመለስ እግዚአብሔር ደስ ይላል እንደተናገረው ማለት ነው። እና ይህንን ነው ልነግራችሁ እንትን ያልኩኝ። ራእዩን ነው የነገርኳችሁ። ጌታ ይባርካችሁ፣ እግዚአብሔር ይባርካችሁ። ተባረኩ። ስለምትሰሙኝ እግዚአብሔር ይባርካችሁ። ሰምታችሁኝ ደግሞ የራሳችሁን እዚያ ውስጥ ፈልጋችሁ ስለምታገኙ እኔ ማለት እዚህ ጋር ነው ያለሁ ብላችሁ ስለምትመለሱ እግዚአብሔር አምላክ ይባርካችሁ። ተባረኩ። ዘመናችሁ ይባረክ። ለበረከት ሁኑ። ለበረከት ያርጋችሁ። ወገኖቼ በዚሁ ላይ ደግሞ አንድ ነገር ልንገራችሁ። የዛሬ ዓመት ኢትዮጵያ መጥቼ ሳለ ምስራቅ አጥቢያ መሰረተ ክርስቶስ የእናቶች ጸሎት ነበረ። በዚያ ጸሎትን የተካፍያለሁ። እግዚአብሔር በዚያ ተንበርክኬ እያለ አንድ ነገር አለኝ። ምናልባት ይረሳል እንጂ ፓስተር ሳሙኤል ነግሬዋለሁ። የዛውን ቀን በእርግጥ እህታችን ደግሞ ሰበከችው። ቃሉ እንደዚህ ነው ያልኩት። እኔ መልእክት ተቀብዬ ነበር፣ ግን እህታችን ሰበከችው። በቃ በቃሉ እግዚአብሔር መጥቷለኝ። መልእክቱን ብናገሩም ባልናገሩም ለውጥ የለውም። ለምን በቃሉ መጥቷል አልኩት። በቃሉ መጥቷል። ለምን እግዚአብሔር መንፈስ በቃሉ በኩል ለሕዝቡ መጥቶ ነበረ እና ከዚያ ስካፈል እግዚአብሔር አምላክ አንድ ነገር አለኝ። ልጄ አለኝ ይህን ሕዝብ ታያለሽን? እንዴት እንደሚፈልገኝ እንዴት እንደሚያለቅስ እዩ አለኝ። ሻየሁኝ፣ ግን እንዲህ እንደሚያለቅሰው አይደለም አለኝ። እንዲህ እንደሚያለቅሰው አይደለም፣ እንዲህ እንደሚጸልየው አይደለም አለኝ።
አይደለም ብሎ ነገረኝ። ከዚያ ያንን ነው እንደ ለሱ የነገርኩት። ከዚያ የሚገርመው ነገር ይሁልሽ ልጅ አለ ገና ሲወጡ ቅድም እንዳልኳቸው ገና ሲወጡ በቃ ምንም ጥንቃቄ የለም። ወዲያውኑ በቁጣ መንፈስ፣ በንዴት መንፈስ፣ በብስጭት መንፈስ፣ በሐሜት መንፈስ፣ በመገፋፋት፣ በቁጣ በንዴት እንዳለ የተቀበሉት ሁሉ ደፍተውት ነው የሚሄዱ አለ። እንዲህ ድፍት አድርገውት ነው የሚሄዱ አለ። የሚገርመው ነገር እግዚአብሔር ስራውን ያለ ምልክት አይተውም። እንዲሆነ አንዲት እህት አንዷን እህት መኪና ይዛት እንድትሄድ ትለምናታለች። ያቺ እህትም እሺ ትላታለች። ግን እግዚአብሔር አምላክ ለእኔ ሊያሳየኝ ነው። እኔ የምለው ያንን የነገረኝን እርግጠኛ እንድሆንለት ለእኔ ሊያሳየኝ ነው ብዬ ነው የተቀበልኩት። ያቺ እህት እንዲህ አይደለችም በባህሪዋን የሳውቃት ማለት ነው። የሳውቃት የዛን ቀን ግን የሆነውን ልንገራችሁ። ያችኛይቱ እህት መኪና የተለመነችው እህት ብትፈልጋት ታጣታለች፣ ብትደውልላትም ታጣታለች። እኛ ሁሉ ደወልንላት፣ ልናገኛት አልቻልንም። በጣም ፈለግናትኝ። ከሷን ስናጣ ያቺ እህት ሌላ ሰው ጭና ወደ ቤታችን ስንሄድ ስልክ ደወለች። መሀል ላይ ወደ እንትን ስንደርስ ወደ ሜክሲኮ አካባቢ ስንደርስ ስልክ ደወለች። የት ነሽ ስንል እንዲህ ያለ በጣም አወረደችው ልጅቱንን በጣም አወረደችው። ኧረ በጌታ ኧረ ካንቺ ይሄ ላንቺ አይመጥንሽም፣ ኧረ ይሄ ላንቺ አይመጥንሽም፣ ኧረ ስትጸልይ ውለሽ ኧረ ይሄ አይመጥንሽም። በፍጹም አትሰማም። ከዚያ ምንድነው ነገሩ ስል እግዚአብሔር የነገርኩሽ ይሄ ነው አለኝ። ያወራሁሽ ይሄ ነው አለኝ። ያኔ ጸሎት ውስጥ ያወራሁሽ ይሄ ነው። እያንዳንዱ እንዲህ ነው የሚሆን አለኝ። እንዲህ ነው የሚሆን። ወገኖቼ ከጸለያችሁ አይቀር በእውነትና በመንፈስ ለእግዚአብሔር ኑሩለት። ጸልያችሁ አይክሰርባችሁ። ጸልያችሁ ደክማችሁ አይክሰርባችሁ። ምክንያቱም በጣም ነው ያዘንኩት። ምክንያቱም ስንት ታክሲ፣ ስንት አውቶቢስ ከሌባ ጋራ ስልካቸውን ሲሰረቁ በጣም በብዙ መከራ ነው ወደ ጸሎት ቤት የሚሄዱ። ግን ሂደው ሲወጡ ግን የሚያገኛቸው ክፉ ነው። ስለዚህ ተጠንቀቁ፣ ለዘይቱ ተጠንቀቁ። ዛሬም ምህረት ነው። ዛሬም ምህረት አለ። ዛሬም ይቅርታ አለ። ጌታ ሊመጣ ነው፣ በደጅ ነው። ሁላችንም ለእግዚአብሔር ክብር እንድንኖርለት እግዚአብሔር ይርዳን። ሁላችንም ክርስትና በየቀኑ ነው። ክርስትና በየደቂቃው ነው። ክርስትና በየሰዓቱ ነው። የትናንት ነው ለኔ ይሆናል አይባልም። ያረን ያለፈው ዘመን አይባልም። ክርስትና አሁን ነው። አሁን ነው። ክብር ለኢየሱስ ይሁን። አሁን ከአምላካችን ከእግዚአብሔር ጋር ተስማምተን አሁን እንድንኖርለት አንድ ብለን እንድንጀምር እግዚአብሔር አምላክ ጸጋውን ያብዛልን። እንደው ለምሳሌ ነው ያችን እህት የነገርኳችሁ የሆነውን እግዚአብሔር ለነገረኝ ነገር እውነተኛ ሁኜ እንድናገርለት አሜን ሃሌሉያ እንድናገርለት። ምክንያቱም በቃ ሰውን እኛ ስለማናውቀው ግን እግዚአብሔር የተናገረኝን ሊያረጋግጥልኝ ያንን እንደዚህ አሳየኝ እላቸዋለሁ። የሰማይ አምላክ ይባርካችሁ። ተባረኩ። ስለምታደምጡኝ ሁሌ ስለምሰሙ እናመሰግናለን። ሁሌ ተሰሙኛላችሁ። ጌታ ይስብርክ ያርጋችሁ። እግዚአብሔር ይባርካችሁ። ተባረኩ። በዘመናት ሁሉ መልካምነቱን፣ ቸርነቱን፣ በጎነቱን እግዚአብሔር ያጥግባችሁ። እግዚአብሔር በቸርነቱ ያጥግባችሁ፣ በመልካምነቱ ያጥግባችሁ፣ በበጎነቱ ያጥግባችሁ። ምህረቱን ለእናንተ ያግንንላችሁ፣ ለልጆቻችሁ ያግንንላችሁ፣ ለቤታችሁ ያግንንላችሁ። በበጎነቱ እግዚአብሔር አምላክ አሁንም እየጨመረ መልካምነቱን፣ ቸርነቱን በእናንተ ላይ ይጨምር። ደግሞም ወገኖች የሚፈረድልን እንጂ የሚፈረድብን አንሁን። የሚፈረድልን ይሁን፣ የሚፈረድብን ግን አይንሁን። ጌታን በመፍራት በመንቀጥቀጥ እንሆን እንድንጠብቀው፣ ተግተን እንድንጠብቀው። ተግተው ለሚጠብቁት እግዚአብሔር ቁሞ ያገለግላቸዋል። ተግተው ለሚጠብቁት፣ ለሱና ለሱ ተግተው ለሚጠብቁት፣ ተግተው ለሚያገለግሉት አሜን። እግዚአብሔር አምላክ ብድራትን ይከፍላል። ወገኖቼ አገልግሎት ማለት ፓስተር መሆን ምን መሆን ዘማሪ መሆን ምን አይደለም። አገልግሎት ማለት እንደ ቃሉ መኖር ነው። አገልግሎት ማለት ቃሉን ተጠንቅቆ እንደ ቃሉ መኖር ማለት ነው። እንደ ቃሉ መኖር ነው። እሱ ነው ብርቱ አገልጋይ። እንደ ቃሉ የሚኖር ሰው ብርቱ አገልጋይ ነው። ቃሉን ሰምቶ የሚያደርገው እሱ ብርቱ አገልጋይ ነው። ቃሉን ሰምቶ የሚያደርገው እሱ ብርቱ አገልጋይ ነው። ቃሉን ሰምቶ የማያደርገው ግን ቤቱን ሁሌ ባሸዋ ላይ እንደሚሰራ ነው። ባሸዋ ላይ እንደሚሰራ ነው። መቼም የዚያን ቤት ነገር አልነግራቸውም። ያ ቤት ጣራዋ አንድ አይነት ነው፣ ቀለሟ አንድ አይነት ነው፣ ወለሉ አንድ አይነት ነው፣ መስኮቷ አንድ አይነት ነው፣ ውስጡ አንድ አይነት፣ ሁሉ አንድ አይነት
አይነት ነው ቤቱ። ቤቱ ሲታይ ምንም ልዩነት የለውም ቤቱ። የሚለየው ግን መቼ ነው? ጎርፍ በመጣ ጊዜ። የሚለየው መቼ ነው? ያ ዝናብ በዘነበ ጊዜ። ዝናቡ ዘነበ፣ ጎርፉም መጣ፣ በአለት ላይ የተሰራው ቤት ጸንቶ ቆመ ይላል። ቃሌን ሰምቶ የሚኖር እንዲሁ ነው ቤቱን በአለት ላይ ይሰራል። ቃሌን ሰምቶ የማያደርገው ቃሌን ሰምቶ የማይኖረው ደግሞ ቤቱን ባሸዋ ላይ ይሰራል አለ። እነሆ ጎርፉ መጣ፣ ወዳደጉት ታላቅ ሆነ ይላል። ወገኖቼ ጎርፉ ሳይመጣ ጎርፉ ሳይወስደን አሁን እንደ እግዚአብሔር ቃል እንድንኖር እግዚአብሔር ጸጋውን ይጨምርልን። አሁን እንደ እግዚአብሔር ቃል እንድንኖር እግዚአብሔር ጸጋን ይጨምርልን። የሚያበረታ ጸጋ፣ የሚያጸና ጸጋ፣ የሚያቆም ጸጋ፣ ብርቱ የሚያደርግ ጸጋ፣ ለእግዚአብሔር ብቻ እንድንኖር የሚያደርግ ጸጋ። አሁንም ፍቅሩ እረፍት ይንሳን፣ ፍቅሩ እረፍት ይንሳን፣ ፍቅሩ እረፍት ይንሳን። አሜን። እርሱ ጌታ ነው። አሜን። ማራናታን፣ አሜን። ማራናታን። ኢየሱስ ክርስቶስ ይመጣል። ኢየሱስ ክርስቶስ ይመጣል። አሜን። ማራናታን፣ አሜን። ማራናታን፣ አሜን። ማራናታን። ሃሌሉያ፣ ሃሌሉያ። ጌታ ኢየሱስ ይባርካችሁ። ተባረኩ፣ ተባረኩ የአባቴ ልጆች።